አስይዤ የመጣሁት ማታ አልጋ ቤት ያደርክበትን ክፈል ሂድና። ስለዚህ ፖሊስ ነው ማመጣብሽ። ለምን ነው የምሄደው? ማትረብሽ የምፈልገው አንተን ነው። እሺ ምንድን ነው ማን ይላክሽ? ያለ ስም አትስጪሽ። አታውቂኝም፣ አላውቅሽም። አውቃለሁ፣ በደንብ ነው የማውቅህ። ሰላም ሰላም፣ ውድ የተከበራችሁና የምወዳችሁ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ያለው እግዚአብሔር ይመስገን። ስራ እንዴት ነው እናንተ ጋር? ሁሉ ሰላም ይመስገን። እንግዲህ ዛሬ ራኬብም አለች እዚህ ጋር መታያቸው ደግሞ ቆጃንጆ ወንድሞቻችን የት ነን? የበረሃ ንግስት ድሬዳዋ መተናል። ዛሬ አንተው ተመልሷል የነን ድሬዳዋ የት ነን? እንግዲህ የት ነው የምንገኘው? ከዚራ የምርጦች ሰፈር ማለት ነው። የፍቅር ሰፈር የፍቅር መንገድ ማለት ነው ከዚራ ማለት። እስኪ ስለ ድሬዳዋ የሆነ ነገር ደግሞ ቤዚ ትበለን። ቤዚ ድሬዳዋን ለሚመጡ ሰዎች ያው ድሬዳዋ ማለት ሰዎቹ ተቀባይ ፍቅር የሆንን በቃ ብቻ እንለያለን። እስቲ ያው የበረሃ ንግስት ምርጥየዋ የአገራችን ነች። በጣም ምርጥ የምትባለች ህዝቡም ሰውም ከንቲባው በቃ ሁሉ ነገር ብቻ የሰው ፍቅር ያለው ስንመጣ መንገድ ላይ ብዙ ነገር አይተናል። በጣም ደስ የሚል ነው። ድሬዎች እንወዳቸዋለን። ድሬን ያው ከወንድማችን ጋር አብረን እያሳለፍን ነው። እናሳ ጽይደቦ እስቲ የሆነ ነገር ደግሞ ድሬ የፍቅር ሀገር ነች። ድሬን ሳታዩ እንዳትሞቱ ነው የምላችሁ። ጎብኟት በደንብ። ድሬዎች እንቀበላለን፣ ኑልን። ያ እንግዲህ በነገራችን ላይ እነሱ እንዳሉት እኛ ራሳ ተቀብለውናል። እዚህ ጋር መታችሁ በሙሉ የድሬ የፍቅር ውብ የሆነች ሀገር እንግዲህ እነዚህን የመሳሰሉ ልጆች አፍርታ እኛን ተቀብለናለችና እንግዲህ ድሬዳዎች ተቀብለናል። ራኬብ እስቲ ስለ ድሬዳዋ የተሰማሽ ነገር? ድሬ ዘመር ማለት አንተ ሰውዬ ምንድነው? እኔ ስለናንተ ቪዲዮ አይመለከተኝም። ስለናንተ ቪዲዮ አይመለከተኝም። እኔ ማታ ከኔ ጋር ነበር። ከየት ነው ተኝርከው? ይሄናት አንድ ቪዲዮ እየቀረጽን ነው። እኔ ስለናንተ ቪዲዮ አይመለከተኝም። እየሰማኝ ነው? ታቂናለሽ? እኔ እናንተን አላውቅም። እሱን ነው የማውቀው። ምን አገባኝ? እኔ ስለናንተ ቪዲዮ ይሄን ነው የምታውቂው? ማታ ከኔ ጋር ነበርክ። እንደምን ተኝርከው? ምን ሆና ነው? እኔ ስለናንተ ቪዲዮ አይመለከተኝም። እየሰማችሁ ነው? አቁመው እንዳም ካሜራውን። እኔ ስለናንተ ቪዲዮ አይመለከተኝም። አንተ ማታ ከኔ ጋር ነበርክ። አንተ ታውቃታለህ? ከኔ ጋር ነበርክ። የኔና ጠኔ ምንም ተመሳስሎብኝ አይደል? ከኔ ጋር ነበር። ቆይ እናቴ ተረጋጊ። ምንድነው የምታወራው? እኔ ስላንቺ አይደለም እያወራሁልህ፣ ስለሱ ነው እያወራሁልህ። ከኔ ጋር ነበር ማታ። አንዴ አልገባኝም እናቴ። ምንድነው ማታ ከኔ ጋር ነበርክ? የት ነበርኩኝ እናቴ? የት ነበርኩ? ደስ አለኝ። ግራ እየገባኝ ነው። ምንድነው እየቀለድክ? ደስ አለኝ። እየቀለዳችሁ ነው ማለት ነው። ተረጋጊና ተረጋጋ። እኔ ስለናንተ አይደለም እያወራሁልህ፣ ስለሱ ነው እያወራሁልህ። እስቲ ነው ወዴ ነው አንተ ታውቃታለህ? የት ነው የማውቃት? እና ካለ ወዴ ነው ይዛት የምትሄደው? ማታ ደስ አለኝ። አብረኸኝ ነበር። ለምን ትተኝ ሄድከው? ማታ ከኔ ጋር ነበረ። ምን ሆነሻል? ከኔ ጋር ነበረ። እኔ አንቺን አላውቅም። ከኔ ጋር ነበር። አልገባኝ እኮ እኔ እህቱ ነኝ። እሺ እናቴ አትቆጪና እኔ ስላንቺ አይመለከተኝም። እኔ ምንም አይመለከተኝም። ከኔ ጋር ነበር። እሺ ተረጋጊ። ከዚህ በፊት ታውቂዋለሽ? እኔ ምን አገባኝ ስለሰው? መንገድ ላይ ነንማ በእናትሽ ቀስ እየረበሽ ሰው ትኩረት እየሳበ እና ለምን አትረጋጊ? አይመለከተኝም አልኩ እኮ። እኔ ወንድ ማታ ከኔ ጋር ነበርክ እያልኩ ነው። ታችሁ ነገር ሁሉኝ ምንድነው? ረጋ በይና አውሪ። የኔ እናት አንቺንም አልጠራሽም፣ ሁላችሁም አልጠራሁትም። እሱን ነው የምፈልገው እኔ ከሱ ጋር አንተ ምን ሰዓት ወጥተህ ነው? ምን አውቃለሁ እንዴ? ምን ሰዓት ልትናገሪኝ ነው? እኮ ምን ሰዓት ወጥተህ ነው እሷን ያገኘሃት? ስለአንተ አይመለከተኝም። አሁን ማታ የት ነው ትተኝ ሄድከው? እና ተረጋጊ። አንተ ምን ሰዓት ከኔ ስራ ሄደህ ነው? ምን ሆነህ ነው? እኔ አንቺ ታውቂኛለሽ እንዴ? አውቃለሁ። ማታ አብረኸኝ ነበርክ። ኧረ በእናትሽ እኔ ከመጣሁ ስራን ከሰራ ምናምን በኋላ ነው እንዴ ትተኝ የምትሄደው? ኧረ እናቴ ተረጋጊ በእናትሽ። ሰው ትኩረት ከመሳባችሁ በፊት ተረጋጊ። ሰው እያየን ነው። አንዴ አይመለከትም። አንተ እሱ ነው ያወራታል። አንቺም ማለት ሁላችሁም አይመለከትም። ይመለከተኛል። እኔ እህቱ ነኝ እናቱ። አንተ ምን ሰዓት ከኔ ስራ ወጣው? የሆነ ሰዓት ላይ በቃ እንትን ልሄድኩ እኔ ታውቃታለህ። እና ሱቅ ስንት ሰዓት ነው ቆይተህ? በመጮህ ሳይሆን ደስ አለኝ ነው። የት ነው? ምንድነው ደስ አለኝ? ማን ነው? እኛ ይኸውልሽ እኔ ቆንጆ ከሰራ በኋላ ትተኝ ለመሄድ አስበህ ነው? እኛ አዲስ ነን። ያለ ስም አትስጪሽ። አታውቂኝም፣ አላውቅሽም። አውቃለሁ፣ በደንብ ነው የማውቅህ። ለምን ትተኝ ሄድክ ማታ? እማ ገና እኮ ትናንት ነው እንግዳ ናቸው።
ምንም እንግዳ አይደለም። አውቆ ነው እየሸወዳችሁ ያለው። አውቀዋለሁ። አንተ ዘካሪያስ አይደል? አንተ ስም ዘካሪያስ አይደል? ስሙን ታውቀዋለች እናቴ ነው ስሙን የምታውቂው። እኔ አውቀዋለሁ። እናንተ ናችሁ እየሸወዳችሁ ነው ያለው። ከምር እየሸወዳችሁ ነው። አይ ያላችሁ ዘካር ስምን ታውቀዋለች። ስለዚህ ምንድነው የምትታወቁ ነገር አለ? ማታ አብራችሁ አይደለም ማታ አብራችሁ አይደል የገባችሁት? ወደ እንዴት ሊወጣ ቻለ? የሆነ ሰዓት የሆነ ሰዓት ማን ይላከሽ ብሎ ማታ ከኔ ጋር ነበር። ማንም አላከኝ። ኧረ በእናታችሁ አማታ ተካላ አይደል? እናታችሁ ከወጣው ነው ታዲያ በቃ አላቅልም ምሳት ነው ታውቃለሽ። ታሪስ ምን የምትለው አንቺ ከሷ ጋር ወይ በስም ተመሳስሎብሽ ይሆናል። እኔ እናት ምንድነው በስም የምትመሳሰል ዘካሪያስ ያለች እንደሱ አይነት ሰው ሊኖር ይችላል። አንቺ ሊኖር አይችልም። ስምም ሰው ይመሳሰላል። አንቺ እንዴት ነው የማይመሳሰለው? ስምም ሰው አዎ እንዴት አይመሳሰለው? ምንም አልረጋጋም። ከኔ ጋር ነበር። ለምን ትቶኝ ነው? እናቴ ይልሽ ወደ ዘይደን ማለት ነው። ና ማላቀው እዚህ ጋር ፈተና ያለ ነገር አለ። እሺ ምንድነው? ማን ይላከሽ? ከኔ ጋር ነበር። ማንም አላከኝም። ራሴ ነው የመጣሁት። ያለህበትን ተከታትዬ ነው የመጣሁት። የኔ እናቴ ይልሽ ከዚህም በኋላ ማለት ነው ላስቀይምሽ ይችላል። እሺ ይሰማሽ ነው? በቃ ይልሽ ስራን ከሰራ ከጨረስክ በኋላ እንዴ እንትን የምትለው ተረጋጊ። ከኔ ጋር ነበርክ። እናንተ ደግሞ ምንም የምታውቁት ነገር የለም። ተረጋግተሽ አውሪ። ሰው እያየን ነው። ተረጋጊ። አንቺ ስለምትዩ ቦታ አንተ ደግሞ ካሜራ ወርታች ያዘው ሽኒ አንድ ዝቀርኩሽ እኔ ልጅ አንቺ ስለምታወሪው ነገር ስለምንም ምንም በደንብ ታውቃለህ። በደንብ ነው የምታውቀው። አሁን እዚህ ጋር እነሱ ልጅ እንግዳ ሊቀበሉና እኛ እንግዳ ተቀባይነች ብለን እዚህ ጋር ቪዲዮ እየሰራ ነው። ስለዚህ አትረብሽ። እንግዳ ተቀባይ ነው ያለው ካሜራ ውስጥ እየገባ ነው። አይ ለምን አይጥፋ? አይተው ለምን ተወዳ ታጠፋለህ? ገበና ነው። ምን ሲያሜን ነይ በዝጋና ያስቀኝ በዝጋና ነገር የለም። ለምን ነው የምቀመጠው? አልቀመጥም። ተናገር። ምንም ሰው ተመሳስሎብኝ አይደለም። ራሱ ነው። ተረጋግተሽ አውሪ ነው። ዘካሪያስ ራሱ አይደል? ራሱ ነው እኮ ራሱ ነው። ግን ተረጋጊ፣ አትጩይበት። ቀስ ብለሽ አውሪ። ምንድነው ያካሰስከው? ማንሽ በደንብ ነው የምታውቀኝ። ለማስመሰል ነው ፊት ለማስመሰል አትሞክር። እና እሱ እኛ የመጣነው አሁን ነው እኮ እንግዳ ነን። እኔ እናትኔ እኮ አታውቂኝም። የት የምታውቂኛችም? እኔ አውቃለሁ አልኩ። እኔ አውቃለሁ በደንብ ነው የማውቅ። ማታ አብረኝ ደስ አለኝ ነበርክ። የምን ደስ አለኝ? እኔ ለሀገሩ አዲስ ነኝ። ጤነኛ አይደለሽም? ምን አብረኸኝ ነበርክ። ለራቂ የእናንተ ዝም ትላታላችሁ እንዴ? ማን ያለሽ? ስምን ታውቃለች። እኔ ምን ላድርግሽ? ማንም አላከኝም። እኔ እኮ ማውራ እኔ እኮ ግራ እየገባኝ ነው። ምን እየተፈጠረ ነው እዚህ ጋር? ቀልድ ነው የሚያዛችሁ? ስሙን እየጠራችሁ ነው። ዘካሪያስ ምር የደበቀ ነገር አለ አይደል? ወንድሜ ለማስታወስ አብሮ ነው የገቡት ወደ ቤት ከቱ ጋር አብሮ ነው የገቡት። ራኪ ሸኝተናችሁ አይደል እንደመጣ ነው። እሱማ አዎ። ግን በቃ ማታ የሆነ ሰዓት ወጥቷል። እሱ አላቅለትም። ሱቅ ላይ ወጣለ አይደል? ማታ እዛን ሰዓት አግኝተህ ከሆነ አውቃለሁ ያልኩ ነው። አታውቂኝም አትበላ ስራ አውቃለሁ ነኝ። እሺ በቃ ይችላል። በእናትሽ አልሄድም። ለምን ነው የምሄደው? እማ አትረብሽ። የምፈልገው አንተን ነው። እሺ ምንድነው ይዘሽ ፈለግሽ? ምንድነው ገኝ? አብረን እንሄዳለን። ወዴ ነው የምትሄዱት? እንሄዳለን። ችግር አለብሽ እንዴ? ጤኛ አይደለሽ? ምንም ችግር የለብኝም። የጀመራችሁ ነገር አለ። ወንድማችሁ አዎ የጀመርነው ነገር አለ። እኔ እና እሱ የጀመርነው ነገር አለ እኮ እዚህ ጨርሻለሁ። ለምን እናንተ ትጨርሰው? ከእናንተ ጋር ይዤው መሄድ ፈልጋለሁ። የሆነ ነገር እንዲሆንብን አንፈልግም። ምንም አይሆንም። ሲጀመር በደንብ ነው የሚያውቀኝ፣ ያውቀኛል። አውቆ እናንተ ፊት ያስመስላችሁ ነው። ካሁን በኋላ ለምትናገሩ ነገር እኔ አስቀይምሻለሁ። እሺ እየሰማሽ ነው? ምንም አታስቀይመኝም የኔ አባት። እሺ ለምን በቃ ይጅልሽ በጣም ይሳብ ነው። ሰው እያየን ነው። በእናትሽ ወይ ረጋ በይ ነው። ስለዚህ ምን አገባኝ? ስልክሽን ሲመለከተኛል ነው ሲዳውልሻለሁ። እኔ ስለናንተ ሁላችሁም አይመለከተኝ። እኔ የምፈልገው ዴቭ በቃ ካሜራውን ተወው። በቃ መጮኩ መፍትሄ ነው። በርካታ መስተከሳጨኝ መነጋገር ነው። እሺ ይዘሽ ወዲህ ይዘሽ የምትሄጂው ነው። አልቀመጥም። የምፈልገው እሱን ነው። እኔ እሺ ያወራሽው እኮ ነው። አታምጪልኝ። አመሰግናለሁ። ምንድነው የምትፈልጊው? አልገባኝም። ፍላጎትሽ ምንድነው? እኔ አንተ ነው የምፈልገው። ማታ ለምን ትተኝ? መጀመሪያ እኔ ባለ ትዳር ምንም የምትይኝ ምንም ባለ ትዳር አይደለም። ባለ ትዳር ነው ብትሆን ነው ከኔ ጋር የነበርከው። እንዴት ነው? ኧረ እናንተ ዘካሪያስ በቃሽ። እኛ ዞር እንበላችሁ። ወይ አውሩና ከኛ ውጪ ያለው ነገር ካለ አንቺ ጋር እንቀያየማለሽ። ምንድን ትቀያየመው? እዛው ጉዳይ ከን እዛው መጨረሻ እኔ ላይ አትጩ። ተነጋግራችሁ ተማምናችሁ ተራብ አንተ ማንተ ያልከኛለሽ። እኔ እኮ በጣም የሚገርመኝ ስምን መናገሯ ነው። ስምን ከዳውቃ ማን ይነግርሽ? ስሜን ምንም ሰው ነግሮኝ አይደለም አልኩ እኮ። እኔ ማታ ለምን ትተኝ ሄድክ ነው እያልኩ ያለሁት። አሁንም
ከዚህ በፊት ትተዋወቃላችሁ? አዎ አውቀዋለሁ። ማታ አብሮኝ ነበረ። ከማታ አብሮኝ ነበረ። ከማታ ከማጫወት ይሄን የምታውቂው ነው? ና አውቀዋለሁ። እኔ በደንብ አውቀዋለሁ። ስሚ ስለማትሄጂ በደንብ ነው የማውቀው። እንዳውም ልንገርህ፣ በስልክ ልንገርህ ማለት ነው። ይሄ የኔ ስልክ አይደለም። ስልኬን አስይዤ ነው የመጣሁት። ማታ አልጋ ቤት ያደርክበትን ክፈል ሂድና። ስለዚህ ፖሊስ ነው የማመጣብሽ ነግሬያለሁ። ጤነኛ አይደለችም እንዴ? ራቂ እኮ መልሷት። እሺ በዚህ መልሷት በእናትሽ። ለራሴ ራሱ ጭራሽ አልጋ እያለች እኮ ነው ልጅ። ጤነኛ ነች ግን አልጋ እያለች ነው። ማነች እሷ? እኔ ሰው ሀገር ነው ያለነው። ታስረክ ምናምን እንደዚህ አይነት ነገር አልወድም። በቃ ስለ ስራ ነው ያዛንተ ልጅቷ አልጋ ብር ምናምን እስከምታዝ አንተ ምን የት እንዴት በዚህ መልሻት በእናትሽ መልሻት። ኧረ እናት ተረጋግተሽ ነይ በእናትሽ። ኧረ በኢየሱስ ችሊ ባታቀት እና ተረጋግተሽ ብታወሪ ደስ ይለኛል። በእናትሽ ለምን ታመጫታለሽ? አንተ አፍህን ዝጋ፣ በእናትህ ዝጋ። እኔ መክሰስ ነው የምፈልገው። ታውኝ በቃ እኔ መክሰስ ነው የምፈልገው። እሱ አንተን ከሳለሽ አሳያለሁ። በቃ የአልጋሽ ስንት ነው? እኔ እሰጥሻለሁ። የአልጋሽ ምናምን እሰጥሻለሁ፣ እንከፍልሻለን። ተረጋጊ። አንተም ቁጭ በል ቁጭ በል። ቁጭ በልና እናውራ እኮ ሁለታችሁ ቁጭ በሉ። ችግራችሁን ፍቱ። እኛ ዞርና እኛን አፍረህ ከሆነ ምን ፈተው ምንም አፍሮኝ እኔ ለታፍጥ እና ታዲያ ምንም ምትኛለሽ? በቃ እኔ ለታፍጥ የታውቃታል። ለምን አመጣችሁ? ምንም አታፍጥባት። ታውቀኛለህ በደንብ አይደለም። ተረጋጊ እናቴ። አንተ ዝም በል እስቲ። አንተ ዝም በል። ግራ እየገባኝ በጣም ጤነኛ ነኝ። ቁጭ በይ እናቴ። ነገር ወደ ሌላ ነገር አዳምጪኝ እናቴ። ኧረ ነገር ወደ ሌላ ነገር አንተ ቀስ በቀስ እቺ ማታ የሆናችሁትንም ሳታወራ ተማመኑ እባክህ። እንዴ ጋር ነው ያለው የምታወሪው? እሺ ታዲያ እቺ ልጅ ታዲያ እንዴት ነው እንደዚህ ልትል ይቻላል? እንደዚህ ያለ ምክንያት ባይዘዊ ምን ታውቃታል እንዴ? ታውቃታል። ስለዚህ ካለስ ተረጋጋ በእናትህ ዘኪ ተረጋጋ ማለት አይደለም ነገሩን ሲጀመር ማለት ነው። ሁላችሁም ተውት። በደንብ ነው የምታውቀኝ አንተ በደንብ ታውቀኛለህ። ዘካሪስ ተው እንጂ እንደዚህ ነገር ነው እንደዚህ ይባላል እና ተረጋግተሽ አውሪ። አትፈታተኙ። በስትክክል አውሪው። ከሰው ጋር ከተመሳሰልኩብሽ ነገር ተመሳስለብኝ። አንተ ዘካሪያስ ነው አይደል? በደንብ ነው የማውቀኝ። ምን ማለት ተመሳሳይ? አንዴ እናቴ አንዴ እናውራ። ቀስ በይ። ለምን ትናደድ? ብሩ ምናምን እኮ አሁን ችግር የለውም። ያው ብሩ ምናምን ይከፈላል። ስልኩም ይወጣል። ምን አናተ ስለብሩ ነው እንደምታውቁት? ውሸት ስትደጋገም ውሸት ይመስላል ነገር። እናንተ ማድርጉ እንደዚህ አይነት ነገር እንዴ? ወይ ተረጋጋ ዘኪ። ወይ ጠጥተህ ወይ ሞቅ ብሎ ከሆነ የምጠጣው ከሰው ጋር አልቆየም እኮ ግን በቃ አላቅለትም። ብዙ እኮ አልቆየም ግን ሱቅ ብሎኝ ወጥቷል። እኔ ከምን ፍጥነት ተዋውቋት ነው አንቺ የነበርሽ ሌላ ሰው ማስተስጭ ምንም ሌላ ሰው አይሰጥም። ምን አገባኝ ቢሰጥም መለከተኛል። ኧረ እናት ተረጋጊ በእናትሽ። አሁን ወደ ክስ ምናምን ተክሳስ ተራከ ከመሩ እናንተ አይደለም አይደለም አሳያለሁ። ከፍሺ አሳያለሁ እኮ በቃ ተረጋጊ። ይጂ ኩለናት ይደረ አሳያለሁ። አንቺ እሱ ናት እኛኒ እኔ ያለው እሺ ተረጋጊ። ያው እቱም አለች። አንቺ ምንድነሽ? ምን አገባኝ ስለናንተ? እኔ ስለሱ ነው የሚመለከተው። አውቃለሁ። እሺ ተረጋጊ። ጋይስ ዘካሪስ ተናዷል ማለት ነው። ተናዷል። አውጣ እንደሱ እበጂ በደንብ ቆይ ተረጋጊ። ሲበላሽ ነገሮችን ለማረጋጋት ነው ማለት ነው። ተናዷል። ተራብዬ ተሳክቶልናል። ልጅ ማልቀስ ነው በቃ። ዘካሪስ እንንገረው መሰለኝ። ይጠራ ይደውዬ ዝም ብለህ ኧረ ወንድሜን አታሳብዱ በእናትህ። በቃ አርግዛለች በለው ደግሞ ባን ተሳክቶልናል። አንቺ ጀግና ነሽ። እግዚአብሔር ተሳክቷል። እግዚአብሔርን እንችላለን። ዘካሪስ አምጣው በእናትህ ጎተት አድርገውና ይዛ ያማን ያርዛልሽ እኔ አርግዣለሁ። ፕራንክ ነው በቃ ምንድን አረስቲ ፎራስ ተናደደ አጣው አይደለም አርግዛልሽ ፕራንክ ነው። አንተ ሰው እንዴ የማ እንዴ እንደዚህ ፕራንክ ታቆሚያለሽ? ፕራንክ ነው። አንተ ልጅ ታላጣ ኖርማል እንደዚህ ፕራንክ ይለም ባክሽ። ፕራንክ ነው በቃ እህታችን ነች። ኖርማል አንተ ራስ ትጠራጥራለህ። አንተ ግን ምንድን ነው ይሄን ያለ አንተ ራስህ ራስህ
አንተ ራስህ ፍራንክ ነው ማርያም ታዋቂ ሲሆን ይባላል። ከድሬ አንስ ብሮ ከድሬ በፍራንክ መቀበላችሁ ድሬ በፍራንክ ተቀብለውታል። ዘካሪያስ እንችላለን ላይ እኔ ማርያም በቃ እኔ ሴቶቼ ተመች እና አቡዬ ያውቃል እየሳቀ አስተካክሎኛል። እኔ ደግሞ ማስቲካው መለጣፉ ሳቀ ይየበል ይስቃል የማስቲካው እስቲ ብቻ ነው የማያውቀው። ወደ ካሜራው ዙር ካሜራዬ ደግሞ ይባላል አላቆም ይባላል። አረ ለምንድን ነው እሱ ራሱ ምንም የማያውቀው ነገር የለም ነበር። አማራኔ እውነት እየመሰለኝ ነበር እንዴ ልጅ አንቺ ግን እና ለምልህ ትችላለሽ ቤተሰብ የምር እኔ በጣም ሲሪየስ አላስወራልኝ ብለኝ ራሱን እስከ መጠራጠር ነው የደረሰው። በቃ ዝም በል አንቺ ግን እውነት ወንድምሽ እንደዚህ ነው አታውቂው ማለት ነው አላደረገም ግን ቢያደርግ እንዴት ነው ነበር? ነበር በጣም ተናድጃለሁ። እውነቱ አይደለም ራስን እኮ ተጠራጠርኩ እኮ አንተ ምን ሰዓት ወጥቼ ነው እያለ ነበር ዘካሪያስ። አረ ግራ ገባኛ። ታዲያ ማታ ቤት ነበር አይደል ያመሸሁት። አንድ አፍተን ወጣሁት ያ ሰዓት ሲጀምር ራኪ እኮ ሰይጣን ነው የሆነ ነገር አጭሳብ ነበር። በዚህ ልክ አትናደድ። በቃ ራኪ በቃ ለማንኛውም ለምሳሌ እኔ በጣም ሳቂ መጣ ነበር ግን እንድትሆኚ ብሮ እዚሁ ድሬ የተሳተ እጂ እኔ ነው የምሰራላት። ጀመር እኔ የድሬ ልጆች በጣም ነው የምወዳቸው። እንደምታዩት ተባብረውኛል። እቺ ጀግናችን ደግሞ ተውነዋለች ብቻ አይደለም ልጁ ሁላ እውነት እንዴ እስኪጠራጠር ድረስ ትችላለች ትችያለሽ። እግዚአብሔር ደግሞ ቆንጆ ነች። ሰምታችኋል። ለምን ነበር አሁን አታምነው? ኧረ አምናለሁ። እኔ ነኝ ሊያረገዝኩልሽ አትልም? አይሁን ብቻ ግን እሺ በፍራንክ ድሬዎች ያው እንግዲህ ተቀብላችኋል። ይሁን ችግር የለውም እና እንዝጋ በቃ ቤተሰቦች እኔ ተሳክቶልኛል። ዘካሪያስን አውቄ ነው ለምን ድሬ አንቀርጽ ምናምን አልኩትኝ። ተስማማልኝ። ከዛ እኔ ለፕራንኬ ነበረ እንቀርጻለን እሱን በኔ እንቀርጻለን። ዘካሪያስ አንቀርጽም እና ድሬ ማየት ከፈለጋችሁ ሁላችሁም ኮሜንት ላይ ጻፉልኝ። ድሬን አሳያችኋለሁ። ደግሞ ሰላም እንኳን አላልኳችሁም። ሰላም ሁኑልኝ። ደህና ናችሁ ያላችሁልኝ? እንወዳችኋለን። ድሬያንስ እናንተንም በጣም እንወዳችኋለን። እኛም እንወዳችኋለን። እንኳን ደህና መጣችሁልኝ የኛ እንቆች። በጣም ነው የምንወዳችሁ። መውደዱን እየገለጸ ድምጹን ቢያሰማ አቦ ድሬ ድሬ ብትወደስ እውነት አላት። አቦ ድሬ ከዚህ የበለጠ ያደርገላት። አቦ ድሬ ድሬ ምስራቅ ፀሐይ ፍቅር ጀንበር። አቦ ድሬ ህዝቧ ሰላም